ሰላም በድጋሚ እንዴት ናችሁ? እሺ ዛሬ እንግዲህ የፍቅረኛ ማቾች ቀን ነው። ሃፒ ቫለንታይንስ ዴይ ባለቤቴን ለማለት እንግዲህ አንድ ሁለት ቪዲዮዎች እየሰራሁ ነው። በግጥም ለመግለጽ እየሞከርኩ ነው። አዲዬ I love you so much. Love you forever. My beautiful. ኖሪልኝ እወድሻለሁ። ክፉ አይንካሽ። ሁሌ እወድሻለሁ። አንቺ አጠገቤ ሆነሽ ከኔ ጋር እየኖርሽ ሁልጊዜ ደስታሽን እፈልጋለሁ። ሁሌ በአመት አንዴ ሳይሆን ሃፒ ቫለንታይን ዴይ እንድልሽ ሁሌ የፍቅራችን ቀን እንዲሆን እግዚአብሔር ይርዳን። እወድሻለሁ የኔ ጉልበት፣ የኔ ብርታት፣ የኔ ጥንካሬ፣ የኔ ደጋፊ ነሽ። ኔቨር ጊቭ አፕ ሆዴ፣ ኔቨር ጊቭ አፕ የኔ ጠንካራ። እሺ ይህን ካልኩ በኋላ መክሊቴ ነሽ የሚለውን ግጥም ቅድም ስጀማመር በሌላ ቪዲዮ የሰራሁላችሁ ግጥሙን ለማምጣት ስሞክር የነበረውን ነው። አሁን ትክክለኛ የጻፍኩትን ምናልባትም ኦልሞስት አንድ አመት ሆኖታል። ይሄ ጽሁፍ በ8/11/2024 ነው የጻፍኩት። የዛሬ 2 አመት ገደማ የተጻፈውም ላዲ ነው። ላንብልሽ አዲዬ። እንዲህ ይላል። አንቺ የኔ ሚስት፣ አንቺ የኔ መድመቂያ፣ አንቺ የኔ ባለቤት፣ አንቺ ሚስቴ፣ አንቺ የቤቴ ማገሩ፣ አንቺ የህይወቴ ብርሃን፣ አንቺ ማንነቴ፣ አንቺ መከበሪያዬ፣ አንቺ ማልሰጋብሽ፣ አንቺ ድንጉጥ፣ አንቺ የዋህ። አመሰግናለሁ። ለሰከንድ እንኳን ካጠገቤ ትተሽኝ በስስት እንደማይሽ ተረድተሽ አጠገቤ ስለሆንሽ ራስሽን ስለሰጠሽኝ አመሰግንሻለሁ። እወድሻለሁ። ዛሬም እወድሻለሁ፣ ነገም እወድሻለሁ። እወድሻለሁ። ሁልጊዜ ካጠገቤ ላለመራቅ ወስኜ ካጠገበሽ አልርቅም። ሃፒ ቫለንታይንስ ዴይ። እንዲህ ብዬሻለሁ። መክሊቴ ነሽ ሆዴ፣ አንቺ አዲ መክሊቴ ነሽ። እንዴት በምን ቋንቋ ስላንቺ ልናገር? ቃላቱ ያጥረኛል ጽፌ ለመናገር።